ሰላም፣ ይህ ኢትዮ ፊደል ነው። በኢትዮ ፊደል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች ሀሎ በሉን። የምትፈልጉትን ትምህርት በምትፈልጉት ሰዓት መማርና መከታተል ትችላላችሁ። እሺ በዛሬው ቪዲዮአችን ደግሞ አሁንም በድጋሚ ይችላችሁ የመጣሁት የአማርኛ ፊደላትን የመጀመሪያ ቃላትን በመጀመሪያ ፊደላቶች የአማርኛን እንዴት እናነባለን፣ እንዴት እንለማመዳለን የሚለውን ይሆናል። ለዚህ ቻናል አዲስ ከሆናችሁ ደግሞ ሼር፣ ላይክ፣ ሰብስክራይብ በማድረግ ብትጀምሩ መልካም ነው። ወደ ቪዲዮአችን ወይም ወደ ትምህርታችን ስንቀጥል እንግዲህ አማርኛ መጀመሪያ ላይ ፊደሎችን ማወቅ ከፊደሎች ቀጥለን ደግሞ ቃላት ምስረታ ነው። እንግዲህ ወደ ቃላት ምስረታ ስንጀምር ደግሞ መጀመሪያ ፊደሎችን ስንይዝ በቀላሉ የሚያዙን የመጀመሪያ ፊደሎች ናቸውና ከዛ መጀመሪያዎችን ስለምንይዛቸው ቃላትም እንዲሁ ስንጀምር ቃላት ምስረታ ስንጀምር በመጀመሪያ ፊደላት ቃላትን እየመሰረቱ መለማመድ፣ ቃላትን ማንበብ በመጀመሪያ የተመሰረቱትን ከዛ የመጀመሪያውን ካነበባችሁ ደግሞ ወደ ቀጣይ መሄድ ትችላላችሁ። ወደ ትምህርታችን ስንቀጥል ወደ ቪዲዮአችን ስንሄድ እንግዲህ ሁሉም በመጀመሪያ ፊደሎች የተጻፉ ናቸው። ይቺ ማነች? ይቺ ለ ነች። ለ ይቺኛዋ ይቺ ማነች? ወ ይቺ ማነች? አንድ ላይ ምን ይላል? እስቲ አንድ ላይ አያይዛችሁ ለወጠ ይላል ማለት ነው። እሺ ይቺ ማነች? ይቺኛዋ ይቺ ማነች? ይቺ ለ ይቺኛዋ ነች። አንድ ላይ ቀለጠ። እሺ ይቺ ማነች? ከ ነች። ከዛ ይቺኛው ማነች? መ ይቺ ራ ከመረ። እሺ ይቺ ማነች? ተ ነች። ለ ይቺ ወ ይቺ ተ ለ ወ አንድ ላይ ሲሆኑ በአንድ ላይ ተለወጠ። እሺ ይቺ ደግሞ ማነች? ተ ነች። ከዛስ ይቺ ነ ይቺ ማነች? ገ ይቺኛ ረ ተነገረ። አንድ ላይ ተነገረ ይሆናል ማለት ነው። እሺ ይቺ ማነች? ሰ ነች። ይቺ ረ ይቺኛ ዘ ሰረዘ። አንድ ላይ ሰረዘ። እሺ መልካም። ይቺ ማነች? ይቺ ደ ነች። ይቺኛዋ ይቺ ማነች? ረ ይቺ ሰ አንድ ላይ ምን ይላል? ደረሰ ይሆናል። ደረሰ። እሺ ከዚህ በመቀጠል ደግሞ ይቺ ማነች? ይቺ ከ ነች። ይቺኛ ለ ይቺስ ለ አንድ ላይ ከለለ
ለ አንድ ላይ ምን ይላል? ከለለ ከለለ። እሺ ይችኛዋስ ማነች? ነ ነች። ይቺ ነ ጠ ጠ ነች። ይችኛ ማነች? ለ ነ ጠ ለ ነ ከዛ ጠ ከዛ ለ ምን ይላል? ነጠለ ነጠለ ነጠለ። እሺ ይቺ ማነች? ይችኛ ወ ነች። ወ ከዛ እቺ ረ እቺ ራ አንድ ላይ ወ ረ ረ ወረረ ወረረ ወረረ። እሺ እቺ ማነች? ገ ከዚህኛዋ ገመ እቺ ረ ገመረ ገመረ ገመረ። እሺ እቺ ማነች? እቺ ፈ ነች። ፈ ከዚህኛዋ ማነች? ፈ እቺ ለ ፈ ፈ ለ ፈ ፈ ለ ፈተለ። እሺ እቺ ደግሞ ማነች? ሰ ነች። ሰ ከዛ ቀጣይ መ ከዛ ራ ራ ነች። ሰመረ ሰመረ ሰመረ። እሺ እቺ ማነች? እቺ ደ ነች። ደ ከዚች እቺኛ መ ደመ እቺ ቀ እስኪ አንብቡት። ደመቀ ደመቀ። እንደዚህ እየተደጋገማችሁ ስትሉት ይመጣላችኋል። ደመቀ ደመቀ ሚል ይኖረዋል ማለት ነው። ደመቀ። እሺ ወደ ቀጣይ ስናልፍ ይቺ ማነች? ደ ነች። ደ ከዛችኛዋ መ ይቺ መ ነች። ይችኛዋ ረ ረ ነች። እሺ ምን ይላል? ደ ከዛ መ መ ረ አንድ ላይ ደመረ። እሺ እነዚህ ፊደል ማነች? ቀ ነች። ቀ ከዛችኛ ቀመ። እሺ እቺ ቀመረ አንድ ላይ ቀመረ ቀመረ። እሺ እነዚህ እቺ ማነች? ደ ነች። ደ ከዛስ እቺኛዋ ለ ነች። ለ እሺ እቺ ማነች? ለ አንድ ላይ ደለለ 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 ይሆን። እሺ ይቺ ማነች? ይቺ ገ ነች። ገ ከዛ እቺኛዋ ይቺ ማነች? ረ ገረ ከዛ ይቺ ገረመ ገረመ ገረመ። እሺ ይቺኛዋ ማነች? ፈ ነች። ፈ እሺ ይቺ ፈ ይቺኛዋ ለ ነች። ፈ ለ ይቺ ገ አንድ ላይ ምን ይላል? ፈለገ ፈለገ ፈለገ። እሺ ይቺ ማነች? ሰ ነች። ሰ ከዛስ ይቺ ከ ነች። ከ ይቺኛዋ ማነች? ነ ነ ነች።
እቺ ነ ሰከነ ሰከነ ሰከነ። እሺ መልካም። እሺ እቺኛዋ ማነች? ጀ እቺ ሰ እቺ ማነች? ሰ አንድ ላይ ገ ሰ ሰ ገሰሰ ገሰሰ ይላል ማለት ነው። እሺ እቺ ማነች? ጀ ከዛስ ይቺ መ እሺ ይቺ ረ አንድ ላይ ጀ መ ረ አንድ ላይ ምን ይላል? ጀመረ ጀመረ። እሺ ይቺ ማነች? በ ነች። በ ይችኛዋ ጠ ይችኛዋ በ ይቺ ጠ ምን ይላል? በጠበጠ በጠበጠ በጠበጠ። እሺ መልካም። እሺ ይችኛዋ ማነች? እንትላለች ተ ነች። ተ ይቺ በ ይችኛዋ ይቺ ማነች? ሰ ይችኛዋ ተ አንድ ላይ ተደሰተ ተደሰተ ተደሰተ። እሺ ይችኛዋ ማነች? ተ እሺ ይችኛዋ ሰ ይቺ ጠ አንድ ላይ ተሰጠ ተሰጠ። እሺ እነዚህ ፈ ነች። ፈ ይቺ ማነች? ጠ ይቺ ነ ይችኛዋ ነ ነች። እስቲ አንድ ላይ ይዛቸው አንብቧቸው። ፈጠነ ፈጠነ። እሺ ይቺ ማነች? ደ ነች። ደ ይችኛዋ ይቺ ገ ይችኛዋ ይቺ መ ደገመ ደገመ ደገመ። እሺ ይችኛዋ ማናት? ከ ነች። ከ ይቺ በ ይቺ ረ እስቲ አንድ ላይ ከበረ 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 ብለን እንደዚህ እናነባለን ማለት ነው። እንዲሁ ሌሎችንም ቃላቶችን ከዚህ ተጨማሪ እናንተ እንዲህ እያላችሁ ማንበብ ትችላላችሁ። መጀመሪያ ላይ የመጀመሪያ ፊደላትን ስለምታውቋቸው በደንብ በመጀመሪያ ፊደላት ጥሩ አድርጋችሁ ማንበብ መጻፍ ከቻላችሁ ቀጥሎ ያሉትን ደግሞ ሌሎቹን ደግሞ በሂደት እያላችሁ ማንበብና በቀላሉ ማንበብ መጻፍ እንድትችሉ መሆን ትችላላችሁ። በዛሬው ቪዲዮአችን ይህን ይመስል ነበር። በኦንላይን መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ ወይም ዲስክሪፕሽን ላይ ባስቀመጥነው ስልክ ሞር እያላችሁ እየገባችሁ ከዚያ ላይ በኢሞ በዋትሳፕ በቴሌግራም እንዲሁም በቦቲም በማንኛውም ሶሻል ሚዲያ አማራጭ ደውሉልን፣ ሀሎ በሉን። በአጭር ጊዜ እናንተ ብቁ ማድረግ መሆን ትችላላችሁ። መልካም ጊዜ፣ ሰናይ ቆይታ።